ብዕረኞች ስለ ሲዳማዎች ምድር በብዙ ከትበዋል። አረንጓዴ ካባን በተጎናጸፈው በለምለሙና በአስደማሚ መልክዓ ምድራቸው ተማርከው አድናቆታቸውን የቸሩ ብዙዎች ናቸው። ከክረምት እስከ በጋ ከዓመት ዓመት ያለማቋረጥ በሚፈሱ ወንዞችና ፏፏቴዎች ዓለም በሚያውቀው ፍቼ ጫምባላላ ባህላቸው የተደመሙት ደግሞ ደጋግመው ወደ ሲዳማዎች ምድር ተመላልሰዋል። የደጋጎች መኖሪያ ስለመሆኑም ለአፍታም ቢሆን ሳይሰለቹ ምስክርነታቸውን ሰጥተዋል። ስለ ሲዳማና ሲዳማዎች የሲዳማ ክልል የሰው ሰራሽና የተፈጥሮ መስህቦች መናገሻ፣ የቱሪዝም አምባ፣ የውበት ሰገነት ነው። የሲዳማ ክልል ቆላ፣ ደጋና ወይና ደጋ አየር ንብረት አለው። በስምጥ ሸለቆ ውስጥ የሚገኙ ስነ ምህዳሮች ክልሉን በቱሪዝም ሀብቱ የታደለ እንዲሆን አድርገውታል። የተለያዩ መዳረሻዎች አሉን። ተፈጥሯዊ ከወሰድን ለምሳሌ ፏፏቴዎች፣ የመልክዓ ምድሩ አቀማመጥ ራሱ፣ ትክል ድንጋዮች በመዳረሻነት የሚጠቀሱ ናቸው። ከዛም ባሻገር ባህላዊ የቱሪስት መዳረሻዎችም አሉ። ለምሳሌ ባህላዊ የጥብቅ ቦታዎች የምንላቸው በሲዳማ ውስጥ በተለያዩ ቦታዎች ሲዳማ ከጥንት ጀምሮ ይዞ ተመጣው በጣም እድሜ ጠገብ የሆነ እሴት አለው። እነዚያን እሴቶቹን ደግሞ በጥላ ስር ሆኖ በባህላዊ ቦታ ነው የሚፈታው። ቤት ያፈራውን የሚያቋድሱት ሲዳማዎች እንግዳ አክባሪዎችና ተቀባዮች ስለመሆናቸው በብዙዎች ዘንድ ተነግሮላቸዋል። በሲዳማ አፉ ዳይ ቡሹ፣ በአማርኛቸው እኔ አፈር ይምጣብኝ የሚለው ሰላምታቸው የውስጣቸውን ንጽህና ገልጦ ያሳያል።